ሰላም ተማሪዎች እንዴት ናችሁ? ትዝታ ነኝ የባዮሎጂ መምህራችሁ። በዛሬው ቪዲዮ የግሬድ 9 ባዮሎጂ ዩኒት 1 እንዲሁም ፓርት 1 የሆነውን ይዤላችሁ መጥቻለሁ። እንደምታዩት የግሬድ 9 ባዮሎጂ ዩኒት 1 ኢንትሮዳክሽን ቱ ባዮሎጂ ነው። እንዲሁም ደግሞ በዚህ ዩኒት ላይ ደግሞ ዋናዎቹ ኦብጀክቲቮች ወይም ልናውቃቸው የሚገቡ ነገሮች ምንድናቸው ብለን ስናይ የመጀመሪያው ዲፋይን ባዮሎጂ ነው። ይሄን ዩኒት ተምራችሁ ስትጨርሱ ባዮሎጂ ምን እንደሆነ ዲፋይን ማድረግ ይጠበቅብናል ማለት ነው። በሁለተኛ ደረጃ ደግሞ ኤክስፕሌን ዋይ ባዮሎጂ ኢዝ ስተዲድ ወይም ደግሞ ባዮሎጂ የምንለውን ሳይንስ ለምንድን ነው የምናጠናው፣ ምክንያቶቹ ምንድናቸው የሚለውን የምናይበት ነው። እንዲሁም ደግሞ ፕላን የባዮሎጂካል ኢንቨስቲጌሽን ዩዚንግ የሳይንቲፊክ ሜተድ ሳይንሳዊ የሆነ መንገድን ተጠቅመን የተለያዩ የባዮሎጂ ሳይንስን ኢንቨስቲጌሽን ወይም ምርምሮችን እንዴት ፕላን ማድረግ እንደምንችል የምናይበት ፖርሽን ይኖረናል። እንደዚሁም ደግሞ አይደንቲፋይ ሰም ኮመን ቱልስ ኦፍ ባዮሎጂስት ያው ባዮሎጂስት ወይም ባዮሎጂን የሚያጠኑ ሳይንቲስቶች ምርምራቸውን በሚያደርጉበት ሰዓት የሚጠቀሟቸው የተለያዩ መሳሪያዎች፣ እቃዎች፣ ኢኩፕመንቶች፣ ቱልሶች አሉ ማለት ነው። እነሱን እነማን እንደሆኑ እናያለን ማለት ነው። ፕላስ ደግሞ ዩቲላይዝ የማይክሮስኮፕ ማይክሮስኮፕ ያው ሜጀር ቱል ኦፍ ባዮሎጂስት የምንለው ነው። ይሄ እንዴት መጠቀም እንደምንችል ማይክሮስኮፕ የሚባለውን መሳሪያ እንዴት መጠቀም እንደምንችል እናያለን። በመጨረሻም ደግሞ በዚህ ዩኒት ላይ ኤክስኪዩት ጄነራል ላብራቶሪ ሴፍቲ ሩልስ ወይም ደግሞ ላብራቶሪ በምንጠቀምበት የተለያየ ምርምር በምናደርግበት ሰዓት ላብራቶሪ ስንጠቀም መጠቀም ወይም መከተል ያሉብን ህጎች አሉ። እነዛ ህጎች ደግሞ እኛን ፕሮቴክት የሚያደርጉ ሴፍ የሚያደርጉ ናቸውና እነዛ ሴፍቲ ሩሎች ደግሞ ምንድናቸው የሚለውን የምናይበት ይሆናል ማለት ነው። ከዴፊኒሽን ስንጀምር ባዮሎጂ comes from two Greek words። አሁን ይሄ ባዮሎጂ የምንለው ቃል ከሁለት የግሪክ ተርሞች የመጣ ነው፣ ባዮስ እና ሎጎስ የሚል ማለት ነው። ባዮስ የሚለው ላይፍ ማለት ነው፣ ህይወት ማለት ነው። ሎጎስ ደግሞ ስተዲ። ስለዚህ አንድ ላይ ስታረጉት ባዮሎጂ is the study of life የሚል ሳይንስ ወይም ደግሞ ሚኒንግ ይሰጠናል ማለት ነው። ስለዚህ ባዮሎጂ የምንለው ሳይንስ ምንድነው ማለት ነው? ስለ ህይወት ስላላቸው ነገሮች የሚያጠና ሳይንስ ነው ማለት ነው። ምን ይለናል? it covers everything from the small structure like cells and molecules to entire ecosystem and the interaction in between organism and their environment። ይሄ ማለት ምን ማለት ነው? ባዮሎጂ የምንለው ሳይንስ ከትንሿ የህይወት ትንሿ ክፍል the small structural and functional unit of life የሚባላል which is cell ማለት ነው። ከሴል ጀምሮ እስከ ትልቁ ኢኮሲስተም ድረስ እንደዚሁም ደግሞ ኦርጋኒዝሞች ወይም ህይወት ያላቸው ነገሮች እርስ በራሳቸው እንዴት ነው ኢንተራክት የሚያደርጉት፣ እርስ በራስ ብቻ ሳይሆን ደግሞ ከአካባቢያቸው ጋር እንዴት ነው ኢንተራክት የሚያደርጉት የሚለውን የሚያጠና ሳይንስ ነው ማለት ነው ባዮሎጂ። አሁን ህይወት ስላለው ነገር የሚያጠና ሳይንስ ባዮሎጂ ነው ብለናል አይደል? ታዲያ እነዚህ ህይወት ያላቸው ነገሮች ደግሞ ምንድነው መገለጫቸው የሚለውን በመናይበት ሰዓት አንድም living things are composed of one or more cell እንዳልኳችሁ ህይወት ያለው ነገር ትንሹ በቃ the basic building block የሚባለው ለላይፍ ወይም ለሊቪንግ ቲንግስ ምንድነው ብለናል? ሴል ብለናል። እነዚህ ፍጥረታት ደግሞ ህይወት ያላቸው ነገሮች ከአንድ ወይም ደግሞ ከአንድ በላይ ከሆኑ ሴሎች ናቸው ኮምፖዝ የሚሆኑ። ስለዚህ ሁሉም ላይፍ ካለን ወይም ሊቪንግ ቲንግስ ናቸው ካለን ሴል አላቸው ማለት ነው። ሴል ነምበሩ ግን እንደ ኦርጋኒዝሙ አይነት ይለያያል። አንድ ሴል ብቻ ያለው ኦርጋኒዝም አለ ወይም ደግሞ ብዙ ሴል ያለው አለ ማለት ነው። it composed of one cell or more cell። one cell ከሆነ they are called unicellular ይባላሉ። more cell ደግሞ ወይም ደግሞ ብዙ ሴል ያላቸው ደግሞ multicellular ይባላሉ ማለት ነው። ሌላኛው የላይፍ ያለው ነገር ወይም ሊቪንግ ቲንግስ ለመባል መገለጫው ሌላው ምንድነው? they can grow and also reproduce። ስለዚህ ህይወት ያለው ነገር ለመባል ማደግ አለበት፣ ራሱን ደግሞ መተካት አለበት። የስፒሺሱን ኮንቲኒው ለማድረግ ለማስቀጠል ዘሩን ለማስቀጠል ምን ያደርጋል ማለት ነው? ሪፕሮዲዩስ ያደርጋል፣ ያድጋል። ይሄ አንድ የላይፍ ወይም የሊቪንግ ቲንግሶች መገለጫ ነው ማለት ነው። ሌላው can transmit genetic information to their offspring። offspring ማለት ልጅ ማለት ነው፣ ቀጣይ ትውልድ ማለት ነው።
ህይወት ያለው ነገር ከሆነ በውስጡ ያለውን ዲኤንኤ ወይም ደግሞ ጄኔቲክ ኢንፎርሜሽን which is ዘረመል ማለት ነው በአማርኛው ዘረመሉን ወደ ልጁ ምን ይላል ትራንስሚት ማድረግ የሚችል ፍጥረት ነው ማለት ነው። ሌላው need energy to accomplish their work እንዳልኳችሁ ላይፍ ካለው ህይወት ያለው ነገር አሁን ሰዎችን ጨምሮ እንስሳትን ጨምሮ ፕላንትን ጨምሮ ማለት ነው እነዚህ ህይወት ያላቸው ነገሮች ስራ ይሰራሉ። ያን ስራ ደግሞ ለመስራት ምን ያስፈልጋቸዋል ማለት ነው ኢነርጂ ያስፈልጋቸዋል ማለት ነው። ስለዚህ ይሄ አንድ የላይፍ ወይም የሊቪንግ ቲንግስ መገለጫ ነው። ሌላው ደግሞ can maintain relatively constant internal condition which is known as homeostasis። ይሄ ማለት ምን ማለት ነው? ህይወት ያላቸው ነገሮች ኢንተርናል ያለውን ኮንዲሽን ወይዘር ኢትስ ቴምፕሬቸር ሊሆን ይችላል፣ ፍሉይድ ሊሆን ይችላል፣ ግሉኮስ ሊሆን ይችላል። የተለያየ ኢንተርናል ያለውን ኮንዲሽን ምን ማድረግ የሚችሉ ናቸው? አብዛኛው ላይፍ ያላቸው ነገሮች ሜንቴን ወይም ያን ኢንተርናል ኮንዲሽናቸውን ኮንትሮል ማድረግ የሚችሉ ናቸው። ይሄ the control mechanism or the maintaining of internal condition ደግሞ ምን ይባላል? ቃሉ homeostasis ተብሎ ይገለጻል። ግን እዚች ጋር ኮንሲደር አድርጉልኝ አብዛኛው ህይወት ያላቸው ነገሮች ብላችሁ ያዙልኝ። ምክንያቱም ህይወት ያላቸው ነገሮች ሆነው ኢንተርናል ቦዲ ኮንዲሽናቸውን ደግሞ ሜንቴን የማያረጉ ፍጥረታት ስላሉ ማለት ነው። ግን እንደ አብዛኛው ስታዩ ኢንተርናል ኮንዲሽናቸውን ምን ያደርጋሉ ማለት ነው? ሜንቴን ወይም ኮንትሮል ያደርጋሉ ማለት ነው። ሌላኛው ደግሞ are capable of evolutionary adaptation to the environment በጊዜ ሂደት ወይም ደግሞ ቀስ በቀስ ኢንቫይሮንመንታቸውን ወይም አካባቢያቸውን አዳፕት ማድረግ የሚችሉ ናቸው ማለት ነው። ላይፍ እዚች ጋር ስዕሉ ላይ እንደምታዩት ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ብለን ሴንሲቲቪቲ ስንል እዚች ጋር ምንድነው they can respond to some stimuli የሆነ ቼንጅ ቢኖር እነሱ ምን ያደርጋሉ ማለት ነው ሪስፖንድ ያደርጋሉ። ኒውትሪሽን መመገብ አለባቸው። ቅድም ኢነርጂ ስለሚያስፈልጋቸው ምን ያስፈልጋል ማለት ነው ኒውትሪሽን። እንደገና ደግሞ ከበሉ በኋላ ማያስፈልገውን ዌስት ማቴሪያል ኤክስክሪት ያደርጋሉ፣ ጽዳጅ ያስወጣሉ ማለት ነው። ሪፕሮዲዩስ ያደርጋሉ። እዚች ጋር በውሻ ምስል እንደምታዩት ሪፕሮዲዩስ ያደርጋሉ፣ ዘራቸውን ይተካሉ ማለት ነው። ግሮ ያደርጋሉ፣ ያድጋሉ፣ ሙቭ ያደርጋሉ፣ ሪስፓየር ያደርጋሉ፣ ትንፈሳ ስነ ስርዓት ማለት ነው። ስለዚህ እነዚህ ሁሉ የምን መገለጫዎች ናቸው ማለት ነው? ላይፍ ወይም ሊቪንግ ቲንግስ የሚባሉት ነገሮች መገለጫዎች ናቸው፣ ካራክተሪስቲኮቹ ናቸው ማለት ነው። በቀጣይ ደግሞ ምናየው ምንድነው what scientific study ሳይንሳዊ መንገድ ማለት ወይም ሳይንሳዊ ጥናት የምንለው ምንድነው በምንልበት ሰዓት it is a study using the scientific method to investigate living things and involve asking questions, suggestion, possible answer and testing for the validity of answers through experimentation። ይሄ ማለት ነው ሳይንሳዊ መንገድ የተለያዩ ሳይንሳዊ ምርምርን በመናደርግበት ሰዓት የምንጠቀመው ሳይንሳዊ መንገድ ነው። ታዲያ ይሄ ሳይንሳዊ መንገድ የሚለው ከሌላው በምን ይለያል? ምንን ያካተተ ነው በምንልበት ሰዓት ጥያቄዎችን መጠየቅ፣ ለጠየቅነው ጥያቄ ደግሞ መላምት መስጠት፣ እንደገና ደግሞ የሰጠነው መላምት ደግሞ ቼክ ማድረግ መቻል። ቼክ በምናደርግበት ሰዓት ደግሞ እንዴት ነው ቼክ የምናደርገው? ወይም ደግሞ ለዛ ለጠየቅነው ጥያቄ ምላሽ ስንሰጥ የምናረጋግጠው መልሱን በምንድነው በምንልበት ሰዓት ኤክስፐሪመንት በመስራት የተለያዩ በላቦራቶሪ ሊሆን ይችላል፣ በፊልድ ወርክ ሊሆን ይችላል ኤክስፐሪመንት በመስራት የጠየቅነው ጥያቄ አንሰር ቫሊዲቲውን እውነታነቱን የምናረጋግጥበት መንገድ ነው ማለት ነው ሳይንቲፊክ ሜተድ። ሌላኛው ደግሞ ምናየው what relationship does biology have the other field of natural science? እንደምናውቀው ባዮሎጂ ያው ስለ ህይወት የሚያጠና ሳይንስ ነው ብለናል። ይሄ ስለ ህይወት የሚያጠና ሳይንስ ደግሞ ከሌሎች ሳይንሶች ጋር ምን ያደርጋል? ኢንተርዋይንድ ያደርጋል፣ ተገናኝቶ ወይም ሪሌሽን ፈጥሮ ዲቴል ስለዛ ነገር ስለማጥናት ስለፈለግነው ፍጥረት ዲቴል ኢንፎርሜሽን እንድናገኝ ያደርጋል ማለት ነው። ይሄንን ደግሞ ሜተድ ምን እንላለን? ወይም ደግሞ ከአንድ ፊልድ በላይ ኮኔክት አድርገው በመናጠናበት ሰዓት ይሄ ፊልድ ኢንተርዲሲፕሊነሪ ፊልድ እንለዋለን ማለት ነው። እዚች ጋር እንደምታዩት biology is deeply intertwined with other natural science relying on them to explain living system at every level of organization. Plus this interconnectivity forms essential interdisciplinary fields ይለናል። ይሄ ማለት ባዮሎጂ የምንለው ፊልድ ወይም ሳይንስ ከሌሎች የተፈጥሮ ሳይንሶች ጋር ምን ያለ ነው? የተገናኘ
የተገናኘ ነው ማለት ነው። ሶ ይሄን ደግሞ በመገናኘቱ ምክንያት እያንዳንዱ በእያንዳንዱ ሌቭል ኦፍ ኦርጋናይዜሽን ለእያንዳንዱ ላይፍ ሲስተም ወይም ለሊቪንግ ሲስተም ያለውን በየሌቭሉ ኢን ዲቴል ኤክስፕሌን ለማድረግና ለማብራራት ይጠቅመናል ማለት ነው። ሶ ለዛም ደግሞ ይሄንን ፊልድ ኢንተርዲሲፕሊናሪ ብለን መግለጽ እንችላለን ማለት ነው። ቅድም እንዳልኩት ኢንተርዲሲፕሊናሪ ለማለት ይሄ ፊልድ ከሌሎች ጋር ኢንተርዋይንድ አድርጎ ለማጥናት መመቸት አለበት ማለት ነው። ሰው ለዛ ነው ኢንተርዲሲፕሊናሪ ያልነው። ሰው ኤግዛምፕል ማንን መጥቀስ እንችላለን? ባዮኬሚስትሪ። አሁን ባዮኬሚስትሪ ስንል የባዮሎጂና የኬሚስትሪ ምን ውጤት ነው ማለት ነው? አንድ ላይ ሆነው ሲያጠኑ ባዮሎጂ ፕላስ ኬሚስትሪ ነው ባዮኬሚስትሪ የምንለው። ባዮፊዚክስ አለ፣ ባዮሎጂ ፕላስ ምን ፊዚክስ ማለት ነው። እንደገና ደግሞ ምን አለ? ኢኮሎጂ አለ፣ ባዮኢንፎርማቲክስ አለ፣ ባዮስታቲስቲክስ አለ። ስለዚህ ባዮሎጂ ዊዝ አናዘር ፊልድ ኦፍ ናቹራል ሳይንስ ምን ይላል ማለት ነው? ኢንተርዲሲፕሊናሪ ነው እንላለን ማለት ነው። ሰው እዚህ ጋር የተገለጹት ወይም እንደ ኤግዛምፕል መውሰድ እንችላለን። ባዮሎጂ ከሌሎች ሳይንሶች ጋር ሆኖ ኢን ዲቴል የማጥናት የፈለግነውን ነገር እንድናጠና ይረዳናል ማለት ነው። ሌላኛው ደግሞ አፕሊኬሽን ኦፍ ባዮሎጂ ኢን አወር ዴይ ቱ ዴይ ላይፍ። ሶ በየዕለት ተዕለት ህይወታችን ውስጥ ምን እንላለን ማለት ነው? ባዮሎጂን አፕላይ እናደርጋለን፣ እንተገብረዋለን ማለት ነው። ሶ ከዛ ውስጥ ደግሞ ምን መጥቀስ እንችላለን በምንልበት ሰዓት ለምሳሌ ዋይን ሜኪንግ፣ the brewing, the baking of bread, and the production of cheese all depends on fermentation process brought about by yeast, fungi, bacteria or enzyme from this organism. So ለምሳሌ የወይን ጠመቃን በመናይበት ሰዓት ቢራ ኢንዱስትሪ ላይ ያለውን ብሪዊንግ ፕሮሰስ ወይም ደግሞ በየቤታችን ደግሞ ዳቦ በመናቦካበት በመንጋግርበት ሰዓት የአይብን አመራረት በመናይበት ሰዓት እነዚህ ሁሉ የጠቀስናቸው የምን ውጤቶች ናቸው? የፈርመንቴሽን ውጤቶች ናቸው። ፕሮሰሱ በፈርመንቴሽን ፕሮሰስ የምናገኛቸው መስራት የምንችላቸው ነገሮች ናቸው ማለት ነው። ለዚህ ፈርመንቴሽን ፕሮሰስ ደግሞ ዋነኛው አስተዋጽኦ የሚያደርጉት ምንድን ናቸው? ማይክሮ ኦርጋኒዝሞች ናቸው። ሶ እነዚህ ማይክሮ ኦርጋኒዝሞች ምን ሊሆን ይችላሉ? ይስት፣ ፈንጋይ፣ ባክቴሪያ እንዲሁም ኢንዛይሞችን ተጠቅመን እነዚህ ስራዎች መስራት እንችላለን ማለት ነው። ሌላኛው ደግሞ በዕለት ተዕለት ህይወታችን ባዮሎጂን አፕላይ የምናደርግበት ሌላው ምንድነው? አንቲባዮቲክስ። እነዚህ ደግሞ ጸረ ባክቴሪያ መድኃኒቶች ማለት ነው። ማንን መጥቀስ እንችላለን? ለምሳሌ ፔኒሲሊን መጥቀስ እንችላለን which is produced by mold fungi or bacteria። so አሁንም እነዚህ ነገሮች ፕሮዲስ ለማድረግ ለማግኘት ለመተግበር የማን ውጤት ነው ማለት ነው? የባዮሎጂ which is specifically ከማጋ የተገናኘ ከማይክሮ ኦርጋኒዝሞች ጋር የተገናኘ ማለት ነው። ሌላው ደግሞ the production of industrial chemicals such as citric acid or lactic acid needs bacteria or fungi to bring about essential chemical changes. so በብዛት እነዚህ ለኢንዱስትሪ እንደ ግብአትነት ወይም ደግሞ የተለያዩ ኢንዱስትሪያል ኬሚካሎችን ለማምረት የምንጠቀማቸው የተለያዩ አሲዶች አሉ ኢንክሉዲንግ ሲትሪክ አሲድ እና ላክቲክ አሲድ። እነዚህንም ደግሞ ለማግኘት ማንን እንጠቀማለን ማለት ነው? የተለያዩ ማይክሮ ኦርጋኒዝሞች ማለት ነው። ስለዚህ የተለያዩ ኬሚካል ቼንጆችን እንድናመጣ እንድንተገብር ይረዱናል ማለት ነው። ሌላው ደግሞ ዲስከቨሪ ኦፍ the structure of DNA and forensic analysis of DNA sample from crime scene። የተለያዩ ከወንጀል ጋር የተገናኙ ነገሮችን በመናይበት ሰዓት ይሄን ዲኤንኤ ዲስከቨር ማድረግ የዲኤንኤ ምርመራ ማድረግ እንደገና ከወንጀል ጋር የጣት አሻራ ሊሆን ይችላል ከዛ ጋር የተገናኙ ነገሮችንም ስራ ለመስራት የባዮሎጂ አፕሊኬሽን አስፈላጊ ነው ማለት ነው። እነዚህ ደግሞ ከብዙዎቹ በጥቂቱ የዘረዘርናቸው አፕሊኬሽን ኦፍ ባዮሎጂ ኢን ዴይ ቱ ዴይ ላይፍ ብለን የምንገልጻቸው ናቸው ማለት ነው። ሶ እዚህ ጋር the scientific method ይለናል። እንደምታዩት ልጅቷ እዚህ ጋር በስዕል ለመግለጽ ሞክር ያለውኝ ያሰላሰለች ትመስላለች አይደል? እንደምታዩት ሰው ይሄ ሳይንቲፊክ ሜተድ ሪሊ ምን ማለት ነው? ምንድነው ዲቴል የሚያካትተው ነገር የሚለው ምን አይበት ነው ማለት ነው። so this involves a series of steps that guide scientists through such scientific investigation። ይሄ ደግሞ አሁን ቅድም ብለናል ሳይንሳዊ መንገድ ነው ብለናል። ይሄ ሳይንሳዊ መንገድ ደግሞ ለምን የሚያገለግለን ነው? የተለያዩ ጥናቶችን ለማከናወን ሳይንሳዊ ጥናቶችን ለማከናወን የምንከተላቸው ሳይንሳዊ መንገድ ዘዴዎች ናቸው ማለት ነው። እነዚህ ደግሞ ስቴፕ ዋይዝ ናቸው ወይም ተራ በተራ
ምን ተጠቀማቸው ነገሮች ወይም ደግሞ ኢንቮልቭ የሚሆኑ ነገሮች አሉ ማለት ነው። ሶ ከምን ይጀምራል ስንል ባዮሎጂስት ስተዲ the living world by posing question about it። ሶ የሆነ ማጥናት የምንፈልገው ነገር ሲኖር ከምንድነው የምንጀምረው ማለት ነው? ጥያቄ ከመጠየቅ ማለት ነው። ስለዛ ነገር ጥያቄ ይፈጠርብናል ማለት ነው። ሶ ስቴፖቹን እናያቸው እያንዳንዱ። ሶ ዘ ጀነራል ስቴፕ ብለን የምንጠቅሳቸው ኦብዘርቬሽን አለ። መጀመሪያ ያንን ነገር የሆነ መስራት የፈለግነውን ነገር ኦብዘርቭ ማድረግ፣ ማየት፣ መመልከት፣ ፎከስ ማድረግ ያስፈልጋል። ሶ ያየነው ነገር ላይ ምን እናደርጋለን ማለት ነው? ጥያቄ እንጠይቃለን፣ ወይም ቅድም ያልነው ጥያቄ ይፈጠርብናል በአእምሯችን። ለዛ ጥያቄ ደግሞ ምን እናደርጋለን? ፎርሚንግ ኦፍ ሃይፖቴሲስ። ሃይፖቴሲስ ማለት መላምት ማለት ነው። ሶ ይሄ መላምት ይሄ እኮ ሊሆን ይችላል ለጠየቅነው ጥያቄ ምላሽ እናዘጋጃለን ማለት ነው። ሶ ይሄ ምላሽ ግን ምን መደረግ አለበት ማለት ነው? ቴስት መደረግ አለበት፣ ቼክ መደረግ አለበት፣ ኤክስፐሪመንት መደረግ አለበት ማለት ነው። ስለዚህ ያን ቴስት ደግሞ ካደረግን በኋላ ፎርሙላ ያደረግነው ሃይፖቴሲስ ቴስት ካደረግን በኋላ ኮንክሉድ እናደርጋለን። ሜኪንግ ኮንክሉዥን ማጠቃለያ ወይም ሰመራይዝ እናደርገዋለን ማለት ነው። ከዛ በኋላ ደግሞ ኮሙኒኬቲንግ the finding። ሰው እዚች ጋር በሰርክሏ ላይ እንደምታዩት መጀመሪያ ኦብዘርቬሽን አለ፣ ከዛ በኋላ ጥያቄ አስኪንግ ኩዌስችን የምንለው፣ ከዛ በኋላ ሃይፖቴሲስ እዚች ጋር ኤክስፐሪመንት ይላል አይደለ? ሃይፖቴሲስ የሚለው ላይ which is forming a hypothesis ያልነው ነው። ለዚህ ደግሞ ፎርሙላ ያደረግነው ሃይፖቴሲስ ደግሞ ምን እናደርጋለን ብለናል? ሃይፖቴሲሱን ቴስት እናደርጋለን። ቴስት የምናደርገው በምንድነው? ኤክስፐሪመንት በመስራት ነው። አያችሁት? እዚች ጋር ኤክስፐሪመንት የሚላችሁ ማንን ይወክላል ማለት ነው? ቴስቲንግ the hypothesis። ምክንያቱም ለማረጋገጥ ኤክስፐሪመንት መስራት ስላለብን ማለት ነው። ከዛ ቀጥሎ ደግሞ ኮንክሉድ እናደርጋለን። ከዛ ኮንክሉድ ሪዛልቱን እናገኛለን ማለት ነው። ከዛ በኋላ አሁን ይሄን ሪዛልት ካገኘን በኋላ ምንድነው የሚደረገው? በሳይንሳዊ ወይም ደግሞ በሳይንሱ ዙሪያ ባሉ ሰዎች አሁን እንደዚህ ምርምር ካደረጉ በኋላ ምንድነው የሚደረገው? ፐብሊሽ ይደረጋል። በምን ላይ? ሳይንቲፊክ ጆርናል ላይ ፔፐሩ የተሰራው ፔፐር ፐብሊሽ ይደረጋል ማለት ነው። ስለዚህ ሌሎች አሁን እንደዚህ አይነት ጥናት ለማድረግ የሚፈልጉ ሰዎች ወይም ሪሰርች ላይ ኢንተረስት ያላቸው ሰዎች ያንን ጆርናል በማንበብ እንዴት እንደተሰራ ምን እንደተሰራ ሂደቱ ምን እንደነበረ ለማወቅ ያገኛሉ፣ ኢንፎርሜሽን ያገኛሉ ማለት ነው ከጆርናሉ ላይ። ሶ ይሄን ይመስላል ስቴፑ። ሌላኛው አሁን የምናየው ደግሞ ቱልስ ኦፍ ባዮሎጂስት። ሶ ቱልስ ኢኩዊፕመንት ወይም የተለያዩ መሳሪያዎች ማለት ነው። ሶ ባዮሎጂስት እንደምታውቁት ስለ ባዮሎጂ የሚያጠኑ ሰዎች የፐርሰን who study about biology ማለት ነው። ሶ እነዚህ ባዮሎጂስት የምንላቸው ስለ ባዮሎጂ የሚያጠኑ ሰዎች የተለያዩ መሳሪያዎችን ይጠቀማሉ። ሶ ባዮሎጂስት ካለን ባዮሎጂ የሚያጠኑ ሰዎች ብለናል። ባዮሎጂ ደግሞ ሲጠና ስለ ህይወት ያለው ነገር ደግሞ ሲጠና ብዙ ነገር ያስፈልጋል በላቦራቶሪ እንዲሁም በፊልድ ማለት ነው። ሶ እንደ መሳሪያ ምን ይጠቀማሉ የምንለው በምናይበት ሰዓት ኮመንሊ የመጀመሪያው ሃንድ ሌንስ አለ። ሶ ሃንድ ሌንስ ከስሙም በእጅ ነው አይደል? ሃንድ ስለዚህ በእጅ መያዝ የምትችል ትንሽዬ ሌንስ ናት። ሶ ይሄ ምንድነው ጥቅሙ? ማግኒፋይ ያደርጋል ማለት ነው። የሆነ የማይታይ ነገር ካለ ያንን አጉልቶ ለማሳየት ይጠቅማል። እዚች ጋር ከማይክሮስኮፕ ጋር እንዳይምታታባችሁ በኋላ ላይ ዲቴይሉን እናያለን። ሶ እዚህ ጋር ምን ይለናል? hand lens provide an enlarged image of the object placed under it። ከስሩ የሆነ ትንሽዬ ነገር ብታስቀምጡና በሌንሱ በሃንድ ሌንሱ በመታዩበት ሰዓት ጎልቶ ወይም ማግኒፋይ ሆኖ ኢንላርጅ ሆኖ ነው የምታዩት ማለት ነው። ነገር ግን አጉልቶ ቢያሳይም ምንም እንኳን አጉልቶ ቢያሳይም ሜር ኢን ዲቴይል ሴሎችን ግን ምን ማድረግ አንችልም? በሃንድ ሌንስ ማየት አንችልም ማለት ነው። ሶ የሴልን ዲቴይል ስትራክቸር አያሳየንም። ነገር ግን ከዛ ከሴል ውጪ ያሉትን ወይም ትንሽ ከፍ ያሉ ነገሮች ግን ላይናችን ጥቃቅን የሆኑብን ነገሮች ማግኒፋይ ለማድረግ ይረዱናል። ሶ የሴሎችን ዲቴይል ለማየት ግን በኋላ ላይ እናየዋለን። ማይክሮስኮፕ ነው የምንጠቀመው ማለት ነው። ሶ በቀጣይ ማይክሮስኮፕ ነው የምናየው። ሶ which is an instrument or you can call it a tool that used to study objects that are too small to be seen with the naked eye። ሶ በአይናችን ጭራሽ ልናያቸው የማንችላቸው በጣም ጥቃቅን የሆኑትን ነገሮች
ለማየት አግልቶ ለማሳየት የሚጠቅመን ነው ማለት ነው። so it magnified the image of small objects making them visible to human eye አሁን ኢኒሻሊ ምን ብለናል እነዚህ በዚህ የምናያቸው ነገሮች በአይናችን የማናያቸው ናቸው ስለዚህ ቪዚብል እንዲሆኑ ይሄን ማይክሮስኮፕ ስንጠቀም ማግኒፋይ ሆኖ በአይናችን እንድናይ ምን አይነት ቅርጽ እንዳላቸው ሼፓቸው ሊሆን ይችላል አወቃቀራቸው ሊሆን ይችላል እንድናይ ይረዳናል ማለት ነው ለምሳሌ የባክቴሪያ ስንል ፈንገስ ስንል አክቹአሊ ፈንገስ በአይንም የሚታዩ ፈንገሶች አሉ አይነቶች አላቸው ነገር ግን በአይን የማይታዩ ፈንገሶችን የተለያዩ ፓራሳይቶችን የተለያዩ ባክቴሪያዎች ሼፓቸው ምን ይመስላል የሚለውን ነገር ለማየት ማይክሮስኮፕ እንጠቀማለን ማለት ነው ይሄን ማይክሮስኮፕ በመናይበት ሰዓት ቤዚካሊ ሁለት አይነት ማይክሮስኮፕ አለ ብለን ክላሲፋይ ማድረግ እንችላለን ላይት ማይክሮስኮፕ እንዲሁም ኤሌክትሮን ማይክሮስኮፕ ሶ ከስሙ እንደምትረዱት ላይት ማይክሮስኮፕ ሲል it use a beam of light ማለት ነው ሶ ለምን እንደምንጠቀመው ስፔሲሜን ወይም የተሰጠንን ሳምፕል ለማየት የሚጠቀመው ሶርስ a beam of light ነው ማለት ነው ሶ ይሄንን ደግሞ ላይት ማይክሮስኮፕ በሁለት እንከፍለዋለን ሲምፕል ላይት ማይክሮስኮፕ እንደዚሁም ኮምፓውንድ ላይት ማይክሮስኮፕ ማለት ነው ሶ ሲምፕል ስንል ከምን አንፃር ነው ስንል ከነምበር ኦፍ ሌንስ አሁን የምናይበት ሌንስ አለ አንድ ብቻ አሁን ቶታሊ ያለው ማይክሮስኮፕ ቶታሊ ስታዩት ቅርጹን አንድ ሌንስ ብቻ ያለው ማይክሮስኮፕ ከሆነ እንዲሁም ደግሞ ለማግኒፊኬሽን የሚጠቀመው ሶርስ ቢም ኦፍ ላይት ሆኖ ሌንሱ ግን አንድ አባ ብቻ ከሆነ ሲምፕል ላይት ማይክሮስኮፕ ይባላል ነገር ግን የሚጠቀመው ቢም ኦፍ ላይት ሆኖ ለማግኒፊኬሽን ነገር ግን ነምበር ኦፍ ሌንሱ ከሁለትና ከዛ በላይ ከሆነ ኮምፓውንድ ላይት ማይክሮስኮፕ ስለዚህ ቤዚክ ዲፈረንሳቸው ነምበር ኦፍ ሌንስ ነው ማለት ነው በቀጣይ እዚች ጋር እንደምታዩት ይሄ ላይት ማይክሮስኮፕ ብለን የምንጠራው በላብራቶሪ በባዮሎጂ ላብራቶሪ የምንጠቀመው ነው ሶ እዚች ጋር እንደምታዩት አይፒስ አለው ከላይ አይናችን የሚጠጋበት ልክ እንትኑን የሆነ ሳምፕሉን ለማየት አይናችን ተጠግቶ የሚያይበት ሌንስ አይፒስስ ወይም ደግሞ ኦኩላር ሌንስ ይባላል ከሱ በታች ደግሞ የምታዩት ቦዲ አለ ቦዲ ፓርቱ አለ እንደገና ደግሞ ሄድ አለው እዚች ጋር የምታያቸው አርም አለ ለመያዝ ከታች ደግሞ ሶስት ነገሮች እዚች ጋር ይታያቸዋል ሶስቱ ከስር አክቹአል ማግኒፊኬሽኑ እንዲፈጠር የሚረዱ ሌንሶች ናቸው which is known as objective lenses ይባላል እነዚህ ኦብጀክቲቭ ሌንስ አንዳንድ ማይክሮስኮፕ ላይ 4 ይኖራል አንዳንድ ላይ 3 ይኖራል ሶ 3 ሲኖር ለምሳሌ ስሞል ፓወር ኦብጀክቲቭ ሚዲየም ፓወር ኦብጀክቲቭ ላርጅ ፓወር ኦብጀክቲቭ ወይም ደግሞ ሃይ ፓወር ኦብጀክቲቭ የምንለው ማለት ነው እነሱ ነው ይኖራሉ ስለዚህ ለማሽከርከር እዚች ጋር ሌንሶቹ አይነኩም ራዘር ምንድነው እዚች ጋር ከላይ ክብ ነገር የምታዩት ኖስ ፒስስ እሷን የምንጠቀመው ስለዚህ ሮቴት ታደርጋለች እቺ ፓርት ስሞል ስንፈልግ ወደ ስሞሉ ሚዲየም ስንፈልግ ወደ ሚዲየም ላርጅ ስንፈልግ ላርጅ በዚህ መልኩ እንጠቀማለን ማለት ነው ሶ እዚች ጋር ፍላት ፓርቱ እንደምታዩት ስቴጅ ይባላል ስቴጁ ላይ የሆነች ትንሽ ብረት የምትመስል ነገር አለች እሷ ደግሞ ስቴጅ ክሊፕ ትባላለች ማለት ነው ሶ የምናስቀምጥበትን ሳምፕል ወይም ደግሞ ስላይድ ላይ ነው ሳምፕላችንን የምናደርገው ሶሱ ስቴብል ሆኖ እንዲቆይ ፖዚሽን እንዲይዝ የሚረዳ ነው ማለት ነው ከጎኑ ደግሞ የሚሽከረከሩ የሚመስሉ ነገሮች አሉ እዚህ ጋር እንደምታዩት ተለቅ ያለው ክቡ ነገር እዚህ ጋር እንደምታዩት ኮርስ አጀስትመንት አነስ ያለችዋ ደግሞ ፋይን አጀስትመንት ትባላለች ከታች ደግሞ ቤዝ አለ ላይት ሶርስ አለው ያው እዚህ ጋር ኢሉሚኔሽን ወይም ኢሉሚኔተር የሚባለው ይሄ ላይት ማይክሮስኮፕ ስለሆነ ነው ማለት ነው ይሄንን ላይት ሶርስ ኦፍ ዘ ማይክሮስኮፕ የምንለው ሰው በኋላ ላይ ኢን ዲቴል እናያቸዋለን ማለት ነው ሌላው ደግሞ ሁለተኛው አይነት የማይክሮስኮፕ አይነት ኤሌክትሮን ማይክሮስኮፕ ነው ሶ ከስሙ ኤሌክትሮን ይለናል አይደል which is it use a beam of electron for magnify the specimen ወይም ደግሞ ሳምፕላችንን ማግኒፋይ ለማድረግ ምን ይጠቀማል a beam of electron በላይት ማይክሮስኮፕ ጊዜ ምን ነበር የተጠቀመው a beam of light is for light microscope a beam of electron is for electron microscope ማለት ነው so when we compare this electron microscope with the light ወይም ደግሞ ቀደም ካየነው ጋር ኮምፔር በመናደርግበት በመናነጻጽርበት ሰዓት ኤሌክትሮን ማይክሮስኮፕ በጣም
ከፍተኛ የሆነ ማግኒፋይ የማድረግ ወይም ሳምፕላችንን በጣም አተልቆ የማሳየት ኤቢሊቲ አለው ማለት ነው። ከማን አንፃር? ከላይት ማይክሮስኮፕ አንፃር በጣም ትንንሽ ነገሮችን ኢንክሉዲንግ ቫይረስ ማየት የምንችለው ኤክስትሪም የሆኑ ስሞል ማይክሮ ኦርጋኒዝሞችን የምናየው በኤሌክትሮን ማይክሮስኮፕ ነው ማለት ነው። ስለዚህ ይሄን ይመስላል። ቀጣይ ደግሞ በላቦራቶሪ ላይ የምንጠቀመው ቱል ግላስ ስላይድ ነው። ይሄ ግላስ ስላይድ ምንድነው የምናደርገው ወይ ደግሞ ምንድነው የሚጠቅመን? የተለያዩ በማይክሮስኮፕ ለማየት የምንፈልጋቸውን ሳምፕሎች እዚህ ላይ ነው የምናስቀምጠውና የማይክሮስኮፑ ስቴጁ ላይ እናደርገዋለን ይሄን ስላይድ ማለት ነው። ስለዚህ it used for support specimen being examined under the microscope። ስለዚህ በማይክሮስኮፕ ለማየት የምንፈልገውን ሳምፕል የምናስቀምጥበት የባዮሎጂ ቱል ግላስ ስላይድ ይባላል ማለት ነው። ሌላኛው ከቨር ስሊፕ ነው። ሶ ግላስ ስላይዳችን ላይ ያስቀመጥነውን ሳምፕል የምንሸፍንበት it may be ሼፑ አንዳንዶቹ ላይ ሰርክል ሊኖር ይችላል። እቺ ትንሿ የምታዩት ማለት ነው ሰርክል ሊሆን ይችላል። አንዳንዴ ስኩዌር ልትሆን ትችላለች። ዞሮ ግን ስኩዌርም ሆነ ሰርክል ያስቀመጥነውን ሳምፕል ከቨር ለማድረግ የምንጠቀምበት የባዮሎጂ መሳሪያ። ለዛ ነው ከቨር ስሊፕ የተባለው ማለት ነው። እዚች ጋር የምታዩት አውቶክሌቭ ይባላል። አውቶክሌቭ ደግሞ ኢኩዊፕመንት ወይም it's a tool that used for sterilize ማለት making free from microorganism። አሁን የምናስገባው ሳምፕል ውስጥ ምንም አይነት ማይክሮኦርጋኒዝም እንዳይኖር ከተፈለገ ምንድነው የምናደርገው? ስተራላይዝ ነው የምናደርገው። ስለዚህ እዚህ ውስጥ በጣም በሃይ ቴምፕሬቸር በጣም በከፍተኛ ሙቀትና ፕሬሸር የምናስገባው ሳምፕል ውስጥ ያሉትን ማይክሮኦርጋኒዝሞች ምን ያደርጋል? ኪል ያደርጋል፣ ይገልልናል። ከተለያዩ ባዮሎጂካል ሳምፕሎች ውስጥ ማይክሮኦርጋኒዝም እንዳይኖሩ ስንፈልግ ስተራላይዝ እናደርጋለን ማለት ነው። ስለዚህ ስተራላይዝ ለማድረግ ደግሞ የምንጠቀመው መሳሪያ አውቶክሌቭ ይባላል። ሌላኛው ኢንኩቤተር ነው። so it's a device is to maintain a specific environment for culturing። so በተለያዩ ምርምሮቻችን ውስጥ የተለያዩ ማይክሮኦርጋኒዝሞችን ማሳደግ ልንፈልግ እንችላለን እንደየ ኤክስፐሪመንታችን አይነት ማለት ነው። ሶ እነዛ ደግሞ ካልቸሪንግ ማለት ካልቲቬሽን ኦፍ ማይክሮኦርጋኒዝም ነው። እሺ ባህል ብላችሁ እንዳትወስዱት። በባዮሎጂ ካልቸር ማለት ካልቲቬሽን ኦፍ ማይክሮኦርጋኒዝምስ ማለት ነው፣ ወይም ደግሞ ማሳደግ ማለት ነው። ሶ እነዛን ደግሞ ማይክሮኦርጋኒዝም እንደሚያው ሊቪንግ ቲንግስ ናቸው አይደል? ሶ ለማደግ ደግሞ ካልቲቬት ለማድረግ ደግሞ የሚያስፈልጋቸው ምን አለ? የተለያየ የቴምፕሬቸር መጠን አለ። ኢንቫይሮንመንት የሚያስፈልጋቸው ኢንቫይሮንመንት አለ ማለት ነው። ስለዚህ የሚያስፈልጋቸውን ኢንቫይሮንመንት ሜንቴን አድርገን ኮንትሮል አድርገን ለነሱ የሚመቻቸውን ቤስት የሆነ ኢንቫይሮንመንት ፈጥረን እንዲያድጉ ለማድረግ በባዮሎጂ ላቦራቶሪ ውስጥ ኢንኩቤተር እንጠቀማለን። ሶ ይሄን ይመስላል እንደምታዩት ማለት ነው። እዚህ ጋር ይከፈታል። ሶ ውስጡ ታስገባላችሁ ማለት ነው ሳምፕሉን የያዘላችሁ ነገር። እዚህ ጋር የምታዩት ደግሞ ፔትሪ ዲሽ ይባላል። so which is a flat dish with a matching cover of slightly larger diameter. they are available in glass and plastic form. so ይሄ ፔትሪ ዲሽ ደግሞ የተለያዩ ሳምፕሎችን እዚህ ጋር እንደምታዩት አሁን እዚህ ጋር ያሉት ነገሮች ፈንገሶች ናቸው። የተለያዩ ማይክሮኦርጋኒዝሞችን ለማሳደግ ውስጡ ሳምፕሉን ለማስቀደም አሁን ቅድም ያየነው ኢንኩቤተር ቴምፕሬቸሩን ኢንቫይሮንመንቱን አጀስት አድርገን ሳምፕል ያስቀመጥንበት ለምሳሌ ፔትሪ ዲሽ ሊሆን ይችላል። ፔትሪ ዲሹን ነው ውስጥ ምንከተው ካልቸር ለማድረግ ፔትሪ ዲሹን ኢንኩቤተር ውስጥ እንከታለን። ያ ኢንኩቤተር ጥሩ የሆነ የሚያስፈልገውን ኢንቫይሮንመንት አጀስት አድርጎ የሚያስፈልገውን ታይም አጀስት አድርገን እንዲያድግ እናደርጋለን። ግን አክቹአሊ የሚያድግበት ቦታው ግን ይሄ ፕሌሱ የት ነው? ፔትሪ ዲሹ ላይ ነው ማለት እንደ ቤት አስቡት። ስለዚህ እሱን ነው ፔትሪ ዲሽ የምንለው። የራሱ የሆነ ማች የሚያደርግ ክዳን አለው። ከፕላስቲክ ሊሰራ ይችላል ወይም ደግሞ ከግላስ ሊሰራ ይችላል ማለት ነው። ሌላኛው ደግሞ ካልቸር ቲዩብ ነው። አሁን ቅድምም ምንድነው ፔትሪ ዲሽ ያልነው ላይ ለማሳደግ ብለናል። ግን ስናሳድግ ምን ያስፈልጋል? እዛው ላይ ባክ አድርገን እንየውና እዚህ ያደጉት ነገሮች ከስር ምን አለ መሰላችሁ? ምግብ አለ which is media culture media ይባላል። እና ስፔሲፊካሊ ፔትሪ ዲሽ ላይ የምንጠቀመው የሚዲያ አይነት ሶሊዲፋይ መሆን የሚችል which is አጋር ሚዲያ እንላለን ማለት ነው። አሁን ሊቪንግ ቲንግስ ናቸው ብለናል። ለማደግ ምግብ ያስፈልጋቸዋል። ምግቡ ፔትሪ ዲሽ ላይ ሲሆን ወይም ደግሞ ፔትሪ ዲሽ ላይ የምንጠቀመው ምግብ መርጋት የሚችል ሶሊዲፋይ መሆን የሚችል ያን ሶሊዲፋይ መሆን የሚችል ደግሞ
ሚዲያ አጋር ሚዲያ እንላለን። ይሄን ያዙልኝ። አሁን ካልቸር ቲዩብ ላይ አሁንም ለማሳደግ ነው ፎር ካልቸሪንግ ኦፍ ማይክሮ ኦርጋኒዝም ነው። ግን ምን ይለየዋል ከፔትሪ ዲሽ ስንል እዚህ ውስጥ የምንጠቀመው የሚዲያ አይነት ፈሳሽ ሚዲያ ነው which is known as ብሮዝ። ሶሊዲፋይ መሆን የሚችል ሲሆን አጋር ሚዲያ ነው። ሊኩዊድ ካልቸር ሚዲያ ደግሞ ሲሆን ብሮዝ ይባላል። እቺ ልዩነት ያዟል። ሌላኛው ፍላስክ ነው which is a tool or an apparatus having a flat bottom and a long narrow neck። እንደምታዩት ከስር ከታች አካባቢ ሰፋ ብሎ ወደ ላይ ስትመጡ እየጠበበ የሚሄድ ስትራክቸር ያለው ነው። ታዲያ ለምን ይጠቅመናል ስንል የተለያዩ ሳምፕሎቻችንን ሚክስ ለማድረግ ሶሉሽኖቻችንን ሚክስ ለማድረግ የምንጠቀምበት የላቦራቶሪ ቱል ፍላስክ ይባላል ማለት ነው። ሌላኛው ባላንስ ነው። አብዛኛው ጊዜ ሁሌም ማለት ይቻላል ኤክስፐሪመንታችንን በመንሰራበት ሰዓት በግምት የምናደርገው ነገር የለም፣ መለካት አለብን። ሜዠር ለማድረግ ፓውደሮችን ሊሆን ይችላል የምንጠቀማቸው ነገሮች ሜዠር ለማድረግ ግዴታ ሚዛን ያስፈልገናል ማለት ነው። ስለዚህ ያንን ሚዛን አኩሬት የሆነ ሶሉሽን ለማግኘት ለመመዘን ባላንስ እንጠቀማለን ወይ ሚዛን እንጠቀማለን ማለት ነው። ሌላኛው ድሮፐር ነው። ይሄንን ምን እንደሚጠቅመን it's required to control the amount of solution being added to a reaction። reaction በሚፈጠርበት ሰዓት ወይም ደግሞ የተለያዩ ሶሉሽን ከአንድ ቦታ ወደ ሌላች ወይም ደግሞ ከአንድ ቲዩብ ወደ ሌላ ቲዩብ ሊሆን ይችላል የተወሰነ amount of liquid ከአንዱ ወደ አንዱ ሙቭ ለማድረግ ድሮፐር እንጠቀማለን ማለት ነው። እቺኛዋ እንደምታዩት ከታች ድሮፕ የምታደርግ ማለት ትንሽ አማውንት ነው እዚች ጋር የሚይዝልን። ስለዚህ ጫፏን ጫን ስናደርግ ጫፏን እዚ ከላይ የምታዩት ፓርት ማለት ነው ጫን ታደርጉና ፈሳሹ ትከቱታላችሁ። ከዛ ለቃችሁ ስታወጡት ፈሳሽ ይዞ ነው የሚወጣው። ያንን የያዘውን ነገር ወደ ሌላ አድ ለማድረግ ድሮፕ ለማድረግ ይጠቅመናል ማለት ነው። ሌላኛው ቶንግስ ነው። እዚህ ጋር እንደምታዩት የተለያዩ የሚያቃጥሉ ነገሮች ሊኖሩ ይችላሉ ማለት የተለያዩ ፊውል ወይም ደግሞ የሚያቃጥሉ እሳቶች ምናምን ልንጠቀም እንችላለን። ስለዚህ ትኩስ የሆኑ ነገሮችን ሳምፕሎችን ደግሞ በእጃችን አንይዝም ስለ ሴፍቲ ማለት ነው። እነዚህ የሚያቃጥሉ ነገሮች it may be crucible እዚህ ጋር መጀመሪያ የምታዩት ቢከር ሊሆን ይችላል። እዚህ ጋር ሶስተኛ ላይ የምታዩት የተለያዩ ዲሾች፣ ፍላስኮች ትኩስ ነገሮች ሲሆኑ ለመያዝ ቶንግስ እንጠቀማለን ማለት ነው። ሌላኛው ዳይሴክቲንግ ቱል ኪትስ ምንለው ነው። በውስጡ በጣም የተለያዩ ሲዘርስ፣ ብሌድስ በቃ መቆራረጫ ነገሮች ነው የያዙት። እንደምታውቁት ባዮሎጂ ያው ስለ ህይወት ነው አይደለ የሚያጠናው። ስለዚህ ህይወት ያላቸው ነገሮች ለምሳሌ ኢንተርናል ቦዲያቸውን ማጥናት ብንፈልግ ምን ማድረግ ይጠበቅብናል? መቁረጥ አይደል? ዳይሴክት ማድረግ ይጠበቅብናል። ዳይሴክት ለማድረግ ደግሞ እነዚህ እዚች ቦክስ ውስጥ የምናያቸው ነገሮች እነ ፎርሰፕስ አሉ፣ እነ ሲዘርስ አሉ። እነዚህን ሁሉ የያዘ ኪት ዳይሴክቲንግ ቱል ኪት ይባላል ማለት ነው። ሌላኛው ዳይሴክቲንግ ፓን ለመቆራረጥ የምንፈልገውን ነገር የምናስቀምጥበት ስፔስሜኑን የሚይዝልን ፓን ወይም ሳህን መሰል ነገር ዳይሴክቲንግ ፓን እንለዋለን ማለት ነው። ሌላኛው ክሩሲብል ነው which is a small container እንደምታዩት ትንሽዬ container ነው which is made up of ceramic or metal which is able to withstanding high temperature and therefore is generally used to melt element የተለያዩ እንዲቀልጥልን የምንፈልገው ነገር ካለ የምናስቀምጥበት መሳሪያ ነው ማለት ነው። ይሄ ደግሞ ከሴራሚክ ወይም ደግሞ ከተለያዩ ብረቶች መሰራት ይችላል። እሳት ላይ መጣድ እንችላለን። እሳት ላይ ጥደን ደግሞ የምናስቀምጣቸው ሳምፕሎቻችን እንዲቀልጡ ያግዘናል ማለት ነው። ሌላኛው ቢከር ነው which is a cylindrical glass container used to making up solution holding hot or cold water or ice baths and so on። የተለያዩ ለምሳሌ በኤክስፐሪመንታችን ላይ በረዶ ሊኖረን ይችላል። በኤክስፐሪመንታችን ላይ ቀዝቃዛ ወይም ሙቅ ውሃ ሊኖረን ይችላል። አይስ ሊኖረን ይችላል። የተለያዩ ሶሉሽኖችን ለማስቀመጥ የሚረዳን የሚያግዘን ቢከር ይባላል። እዚህ ጋር የምታዩትን ስትራክቸር ይመስላል። ሌላኛው ሆት ፕሌት ነው። ሆት ፕሌት
ደግሞ እንደ ስቶቭ አስቡት። ያለን ሶሉሽን መሞቅ ካለበት ምናሞቀው ወይም ደግሞ መፍላት ካለበት የምናፈላው ምን ላይ ጥደነው ነው? ሆት ፕሌት ላይ ጥደነው ነው ማለት ነው። it is used for heating solution, making up the agar culturing medium and so on። የተለያዩ አጋር ካልቸሪንግ ሚዲየም ሊሆን ይችላል። የተለያዩ ሶሉሽኖቻችንን ሂት ለመስጠት ለማፍላት የምንጠቀመው ነው ማለት ነው። ሆት ፕሌት እንደ ስቶቭ አስቡት ቤታችሁ ውስጥ እንደምትጠቀሙት። ፒኤች ሜትር ነው ሌላው። ፒኤች ሜትር ደግሞ ያለን ሳምፕል ወይም ያለን ሶሉሽን ወይም ያለን ሰብስታንስ አሲድ ነው አሲዲክ ነው ወይም ደግሞ ቤዚክ ነው የሚለውን ነገር ሜዠር ለማድረግ ማለት ነው። ሎ አማውንት ኦፍ ፒኤች ከሆነ አሲዲክ እንላለን። ሃይ አማውንት ኦፍ ፒኤች ደግሞ ከሆነ ቤዚክ ወይም አልካላይን እንለዋለን። ስለዚህ ያንን በትክክል ያለበትን ኢንቫይሮንመንት ወይም ያለውን የፒኤች መጠን ለመመዘን ወይም ለመለካት ፒኤች ሜትር እንጠቀማለን ማለት ነው። ሌላው ቴርሞሜትር ሰው ይሄ ከስሙ ቴርሞ የሚለው ቴምፕሬቸር የሚለውን የሚያመለክት ነው። ቴርሞሜትር ያሉንን ሰብስታንሶች ያለን ሰብስታንስ ወይም ሶሉሽን ቴምፕሬቸር መጠኑን ለመለካት የምንጠቀምበት መሳሪያ ነው። በተለያየ ቅርጽ ይዘጋጃል። ይሄንን የሚመስል ይሆናል ማለት ነው። ሌላ ፎርሴፕስ ነው። ይሄ ፎርሴፕስ አንድ ከዳይሴክቲንግ ቱል ኪት ውስጥ ከሚኖሩ መሳሪያዎች ውስጥ አንዱ ፎርሴፕስ ነው። ታዲያ ለምንድነው የሚጠቅመው በምንልበት ሰዓት የሆነ እቃ የሆነን ኦብጀክት ለማንሳት ፒክአፕ ለማድረግ እዚህኛዋን ጫፏን ተጠቅመን ለመያዝ ይጠቅመናል ማለት ነው። ሌላኛው ስፓቹላ ነው። ማንኪያ የምትመስል ቅርጽ ነው ያላት። የተለያዩ ፓውደሮችን ወይም ደግሞ ሶሉሽናችን ላይ ለማማሳል ሊሆን ይችላል ስቲር ለማድረግ እንጠቀምበታለን። ሌላኛው ዋሽ ቦትል ነው። ይሄ በተለያየ ቅርጽ ላብራቶሪ ውስጥ ይገኛል። እንዲሁም ደግሞ ሪንስ ለማለቅ ለምሳሌ ትንሽ የቃ ብትኖረን የዛች ላይ ውሃ አፕላይ ማድረግ ብንፈልግ ወይም ደግሞ ለማለቃለቅ ብንፈልግ ሪንስ ለማድረግ በዋሽ ቦትል እንጠቀማለን ማለት ነው። በመታዩት ቅርጽ ይዘጋጃል። ሌላው በንሰን በርነር ወይም አልኮል በርነር ብለን የምንጠራው ነው። ይሄ ደግሞ በፎር ሂቲንግ የተለያዩ ሳምፕሎቻችንን ሂት ለማድረግ ስተራላይዝ ለማድረግ አሁን ቅድም ስተራላይዝ ብለናል አይደለ? ፎር ኪሊንግ ኦፍ ማይክሮ ኦርጋኒዝሞች is known as አውቶክሌቭ። አሁን እዛ አውቶክሌቭ ላይ ስንጠቀም ሙሉ ሳምፕላችንን ከተን ነው። ይሄ ግን ለምሳሌ ሉፕ ብንጠቀም ጫፍ ላይ ብቻ ማቃጠል ብንፈልግ ጫፍ ላይ ያለችውን የተወሰነች ፓርት ብቻ ከማይክሮ ኦርጋኒዝም ፍሪ ለማድረግ ብንፈልግ ምንድነው የምንጠቀመው? በንሰን በርነርን እንጠቀማለን ማለት ነው። እነዚህ እስካሁን ያየናቸው በሙሉ ላብራቶሪ ቱልስ ነው የሚባሉት። ያ ማለት ኢንሳይድ ላብራቶሪ የምንጠቀማቸው ናቸው። የምርምራችን ሂደት ግን ወይ ደግሞ ኤክስፐሪመንት እየሰራን ያለ ነው ፊልድ ላይ አውትሳይድ ወይም ይሄ መስክ ላይ ቢሆን የመስክ እቃዎች ወይም ቱሎች ፊልድ ቱልስ የምንላቸው ማን መጥቀስ እንችላለን በምንልበት ሰዓት ኢንሴክት ኔት እንዲሁም ፊሽንግ ኔት ኤግዛምፕል መሆን ይችላሉ ማለት ነው። ለምሳሌ መያዝ የፈለግነው የተለያዩ ነፍሳትን ከሆነ በእጃችን አናሯሩጥም ማለት ነው። ራዘር ምን እንጠቀማለን? ኢንሴክት ኔት ሴትች ጋር መታዩትን ይመስላል። ወይም ደግሞ መያዝ የፈለግነው ኮሌክት ማድረግ የፈለግነው ደግሞ አሳ የተለያዩ አሳዎችን ከሆነ ፊሽንግ ኔትን እንጠቀማለን ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። እንዲሰራላችሁ የምትፈልጉት ቶፒክ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። Thank you very much.